ከበረታ መስጊን የኛ ጌታ ከበረታ መስጊን የኛ ጌታ ከጧት አንስቶን እስከ ማታ ከበረታ መስጊን የኛ ጌታ ከጧት አንስቶን እስከ ማታ። ወይ ሽጥ የተባልኩትን ረስቼ በመንፈስ ገሰገስኩ እኮ። ኑ የሚሸጠውን ቤት ላሳያችሁ፣ ተከተሉኝ። በ38 ሚሊዮን ብር ዘመናዊ G+2 ማንም ያልገባበትን ቤት አብረን እንመለከታለን። ከአካባቢው አንጻር ዋጋው በጣም ተመጣጣኝ የሆነ ነው። አንደኛ ፎቅ ላይ ስትወጡ ሰፊ ሳሎንና ዳይኒንግ ኤሪያ እንዲሁም ኦፕን ኪችን፣ በተጨማሪ ደግሞ የእንግዳ ማረፊያ መኝታ ቤትና መጸዳጃ ቤት እናገኛለን። ስለ ቤቱ ዝርዝር መረጃ ከስር ባለው ካፕሽን ላይ አስቀምጥላችኋል። ሁለተኛ ፎቅ ላይ የሚገኘው እንዳለ አጠቃላይ መኝታው ነው። ይህ ማስተር ቤድሩም ነው። ሰፊ ነው እንደምትመለከቱት። ከዚያም ደግሞ ወደ ውስጥ ስንገባ ዎኪንግ ክሎዜት እናገኛለን ማለት ነው። የመልበሻ ክፍሉን እዚህ ጋር ማድረግ እንችላለን። ከዚያ በተጨማሪ ደግሞ እዚህ ውስጥ ሰፋ ያለ ማስተር ባዝሩሙን እናገኛለን። ቤቱ ሁሉም ነገር ጠንቅቅ ብሎ ያለቀለት ሲሆን ቁምሳጥንና ኪችን ካቢኔት ብቻ ነው የሚቀረው። ይህ ካሉት ከሶስቱ የልጆች መኝታ ክፍል አንደኛው መኝታ ሲሆን የጋራ መጸዳጃ ክፍላቸው ይህንን ይመስላል። አንደኛ መኝታ ክፍላቸው ቁልፍ ቢሆንም በአጋጣሚ ይህን የመሰለ ደግሞ ሁለተኛ መኝታ ክፍላቸውን እናገኛለን። ገና ስገቡ ግራውንድ ላይ ሎቢ ታገኛላችሁ። ይህንን የመሰለ አነስተኛ ሎቢ እናገኛለን። ሁለተኛውን ወይም ዋናውን መግቢያ ፍሬንች ዶር በዚህ በኩል እናገኛለን። ይህ የምትመለከቱት ደግሞ የሀበሻ ኩሽና ወይም ትራዲሽናል ኪችን ነው። ይህን ቤት መግዛት የምትፈልጉ ከስር ባለው ስልክ ቁጥር ደውሉ። ይህ ደግሞ የሰራተኛዋ መኝታ ክፍል ነው። ይህ መጸዳጃ ነው። እንዲሁም ደግሞ ተጨማሪ አንድ ስቶር አለው። ቦታው የሚገኘው እጅግ ተወዳጅ በሆነው በቦሌ ወረዳ 12 ቦሌ ቡልቡላ ሰፈር ላይ ነው። ይህ የምትመለከቱት ፓርኪንግ ኤሪያው ነው። ይደውሉ። አዲስ ጎጆዎች ነን።